ለምን ዓላማ ነው የፈጠረኝ የሚለውን ደግሞ እንሂድ። ለምን ዓላማ ነው የፈጠረን የሚለውንም አላህ ስብሐነሁ ወተዓላ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ አለ። አያችሁ፣ ያን ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ይላል በሌላ ቦታ ላይ። እኔ ከምድር ሰራኋችሁ ፈጠርኳችሁ፣ በእርሷም ላይ እንድትሰሩ እንድታስውቧት ምድርን አደረግኳችሁ እያለ ይናገራል። እንደ አጠቃላይ የተፈጠርንበት ዓላማ ምንድን ነው? አንድና ብቸኛ የሆነውን አምላክ አላህ ስብሐነሁ ወተዓላ ያን የፈጠረን እንድንገዛ ነው። ስለዚህ አሁን መገዛታችን ጥቅሙ ለማን ነው ነው ልጁ ጥያቄው። ለአላህ እኛ ከሰገድን ማን ነው? ስንጾምና ስንሰግድ ጊዜ እርሱ ነው ተጠቃሚው ወይንስ እኛ ነን ተጠቃሚዎቹ? አላህ ራሱ ይመልስልናል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲሲል ቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልብ ረጁል ዋሒድ ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልብ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። አምላክ አላህ ስብሐነሁ ወተዓላ ምን አለ? እናንተ የአዳም ልጆች ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን በሚፈራ ሰው በአንድ ሰው ልብ ላይ ብትሆኑ፣ ሁላችሁም የዓለም ሰዎች እኔን የምትፈሩ ብትሆኑ ያለ እኔ ስልጣኔ ላይ የሚጨምርልኝ ነገር የለም አለ። በዚሁ አንጻር ቀጥሎ ሲናገር ምን አለ? እናንተ የአዳም ልጆች ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም የዓለም ሰው ሁሉ በአንድ በአማጺ ሰው ልብ ላይ ቢሆን እኔን የሚያምፅ ህዝቦች ብትሆኑ የዓለም ህዝቦች እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ስለዚህ እርሱ የሚጠቀመው ነገር እንደሌለ ከዚህ እንረዳለን። አንተ ስለሰገድክና ስለጾምክ እርሱ የሆነ የሚጨምርለት ነገር ያለው መስሏችሁ ከሆነ ተስተካክሉ። አሁን የምትነግረኝ ነገር ብሰግድም ለራሴ ነው ብጾምም ለራሴ ነው፣ ለሱ የሚሆነው ነገር የለማ። ሌላኛ ጥያቄ ይሄ እንደዚህ ከሆነ የሰው ልጆች በፍርድ ቀን በፈጣሪያቸው ላይ ምንም አይነት ቅሬታ አይኖራቸውም ብሏል።